ሰላም ጤና ይስጥልኝ። ከኦፕሬሽን በኋላ የሚቀር ጠባሳ ብዙ እናቶችን የሚያሳስብ ጉዳይ ነው። በኦፕሬሽን ለወለዳችሁ ብርቱ እናቶች ያንን የሆድ ጠባሳና ስፌት እንዴት ማስተካከል እንደምትችሉ አንዳንድ ነጥቦችን ላካፍላችሁ። ጠባሳው የጀግንነታችሁ ምልክት ቢሆንም መልኩን ለማሳመርና ቆዳችሁ እንዲመለስ እነዚህን 7 መንገዶች መሞከር አለባችሁ። አንደኛ፣ ቁስሉ እስኪድን ድረስ በትዕግስት መጠበቅ። መጀመሪያውኑ ስፌቱ ሳይደርቅና ሳይድን ምንም አይነት ቅባት ወይንም ማሳጅ መጀመር የለባችሁም። ቁስሉ በደንብ ድኖ ቆዳው እስኪገጥም ቢያንስ ከ6 እስከ 8 ሳምንታት መጠበቅ የመጀመሪያውና ዋነኛው እርምጃ ነው። ሁለተኛ፣ የሲሊኮን ጄል ወይንም ሺት። ይህ በሳይንስ የተረጋገጠ ምርጥ መንገድ ነው። የሲሊኮን ፕላስተሮች ወይንም ጄሎች ጠባሳው ወጣ እንዳይልና ቀለሙ እንዲቀንስ ይረዳሉ። በቀን ለተወሰኑ ሰዓታት ጠባሳው ላይ በመለጠፍ ቆዳው እንዲለሰልስ ማድረግ ትችላላችሁ። ሶስተኛ፣ ለጠባሳው ማሳጅ ማድረግ። ቁስሉ በደንብ ከዳነ በኋላ በየቀኑ ለ5 እስከ 10 ደቂቃ አካባቢውን በጣት ማሳጅ ማድረግ ወይንም ማሸት ጠባሳው ከውስጠኛው ስጋ ጋር እንዲጣበቅ ያደርገዋል። ይህም የጠባሳውን መልክ ያስተካክለዋል። አራተኛ፣ በቫይታሚን ኢ የበለጸጉ ቅባቶችን መጠቀም። ቫይታሚን ኢ የቆዳ ህዋሳትን የማደስ አቅም አለው። ንጹህ የቫይታሚን ኢ ዘይት ወይንም በውስጡ ቪታሚን ኢ ያላቸውን የሰውነት ቅባቶች ጠባሳው ላይ መቀባት ቆዳው እንዲለጠጥና ጠባሳው እንዲደበዝዝ ያደርገዋል። አምስተኛ፣ ቆዳን ከፀሐይ መከላከል። ጠባሳው ገና አዲስ እያለ ለፀሐይ ብርሃን በቀጥታ ከተጋለጠ ቀለሙ ይበልጥ እየጠቆረ ይሄዳል። ስለዚህ አካባቢውን በልብስ በመሸፈን ወይንም የፀሐይ መከላከያ ሰንስክሪን መቀባት ጠባሳው ቶሎ እንዲደበዝዝ ያደርገዋል። ስድስተኛ፣ የተመጣጠነ ምግብና ብዙ ውሃ መጠቀም። ቆዳችሁ ራሱን እንዲያድስ ከውስጥ የሚገኝ ጥንካሬ ያስፈልገዋል። በቫይታሚን ሲ እንደ ሎሚና ብርቱካን የበለጸጉ ምግቦች ኮላጅን እንዲመረት ስለሚያደርጉ ስፌቱ ቶሎ እንዲጠፋና ቆዳው እንዲያምር ይረዳሉ። ውሃን አብዝቶ በደንብ መጠጣትም ለቆዳ ልስላሴ ወሳኝ ነገር ነው። ሰባተኛ፣ የተፈጥሮ መፍትሄዎች እሬትና ማር የመሳሰሉት ማለት ናቸው። የሬት ጄል ቆዳን የማለስለስና የማቀዝቀዝ ባህሪ ያለው፣ እንዲሁም ጥሬ ማር መቀባት የቆዳ መቆጣትን ይቀንሳል። እነዚህን በየቀኑ ጠባሳው ላይ በመቀባት ለተወሰነ ደቂቃ አቆይቶ መታጠብ በጊዜ ሂደት ለውጥ ያመጣል። ውድ እናቶች፣ እናንተ የጥንካሬ ተምሳሌቶች ናችሁና እነዚህን 7 ነገሮች ማድረግ አይከብዳችሁም። ስለዚህ ሁሉንም በቅደም ተከተል ወደ ተግባር በመለወጥ ቆዳችሁ እንዲለሰልስና ኦፕሬሽን የተደረጋችሁበት ስፌት እንዲጠፋ ማድረግ ትችላላችሁ። በቀጣይ አዳዲስ ቪዲዮዎች ለእናንተ የሚጠቅሙ ነገሮችን የምንለቅ በመሆኑ ቻናሉን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ከወዲሁ እንጋብዛለን።